እየሞከርኩ ነው አይ አስቻለው እሷን እየተረዳት ነው እኔን ግን እየተረዳይ ስላልሆነ በጣም አዝናለሁ እኔ አንተ እንደዚህ አይደለም የምጠብቅህ አልፈልግም ነገሮችን ፍለፊት አውርቼ መፍታት ስለምፈልግ ነውና ግን በጣም ነው ማመሰግናችሁ እናንተ ተጨንቃችሁ እንግዲህ ሰላምዬ አይዞሽ ይለመዳል ይያላችሁኝ ነበር ባለፈው ቪዲዮ እናንተም በጣም ላመሰግን እንፈልጋለሁ ምክንያቱም ከጎኔ ያልተለያችሁም ድጋፋችሁን እየሰጣችሁኝ ነው በጣም ነው ማመሰግናችሁ ከምር ፍቅራችሁን እያሳያችሁኝ ነው ያው ባለፈው እንዳልኩት እነ አሽቲም በጣም ተጨንቀዋል ቤተሰብ ምንድነው ያስከፋት የሚለው ነገር በጣም ብዙ ሰው አስጨንቆታል እና እነሱንም ቤተሰቦቼንም ብዙ ማስጨነቅ ስላልፈለኩኝ ዛሬ መልስ ልሰጣችሁ መጥቻለሁኝና አሽቼ እንግዲህ በቤቱ ጋብዞኛል ምንድነው ቅር ያሰኘሽ ነገር የሚለውን ዛሬ እንግዲህ እናወራለን ቤተሰቦቻችን የትም ሳትሄዱ አብራችሁን ሁኑ ላይክ ሼር እንዳይረሳ አበረታቱን እንግዲህ አብራችሁን ሁኑ ሰላም ወድ ቤተሰቦቻችን እንዴት ናችሁ እንዴት ሰነበታችሁ እግዚአብሔር ይመስገን ከኔ ጋር ሁሉም ሰላም ነው ዛሬ እንግዲህ መግቢያ ስለሰራሽ ምንም ነገር ከሰላምታ ያለፈ ምንም ነገር ማለት አልፈልግምና እንዴት ነሽ ሰላምዬ ደህና ነኝ እንዴት ነህ እግዚአብሔር ይመስገን እንዴት ነበር ሳምንቱ ለኔ ሰላም ነው ላንተ ባላቅም እውነት ለመናገር እንዴት ማለት እንዳለብኝ አላቅም ብቻ ትንሽ ቅር ብሎኛል ያለው ሁኔታ እስኪ ዛሬ እንግዲህ ውድ ቤተሰቦቻችን ያው ዛሬ እንደገባቸው እንዳላችንን ሰላም ዛሬ ያለፈውን ሐሳቧን ለመስማት መጠናነኝ ሳምንቱን ከነገርሽኝ ሰዓት ጀምሮ ዛሬ ስንት ቀን ነው ወደ 7 ቀን ምናምን እየሆነ ነው ቪዲዮን ከሰራ ነው ማንስቶ ጀምሮ ትንሽ ቅሬታዋ አለች ማንኛው ግን ተስፋለኝ ያለው ሁኔታ እስኪ ወደ ገደለው እንግባ ምን ትኛለሽ ጓጉቻለሁ የሚያጓጓይ መልካም ነገር አለ በየ አልጠበቀም ቅሬና የሚል ነገር ስለሆነ ቅሬና ደግሞ ያጓጓ ግን መስማት ፈለኩና እንደ ቤተሰብ ማድረግ ያለብን መፍታት ያለብንና ቅሬናሽና ደስ እንዲልሽ እንፈልገውና እንዲከፋሽም አንጠብቅም ሊከፋሽም አይገባም ሙሽራ ብቻ አይደለሽም እህትም ጨምረሽ ነሽ እስኪ ችግርሽን ሁሉ ንገሪና ይከፋሽንም ንገሪና ሐሳብሽና በአጠቃላይ ቅሬናሽን ንገሪና እና ችግሩን እንፈታለን መስተካከል ያለበት ይስተካከላል አንቺ መሰልሽ ውብ እንዴት ነው ቅሬናሽም አይገባም እስኪ እና ወደ ገደለው ምንድነው ቅሬናሽ የከፋሽ ነገር ምንድነው ማን ያስከፋሽ እኛን ያስከፋንሽ ወይስ ደግሞ ሀገሩ እንዴት ነው ሀገሩ አልመስልሽ አለ የጠበቅሽው ነገር ያላገኘሽው ምንድነው እስኪ እነና አብራሪልና እርግጥ በጣም አመሰግናለሁ አንተን በእውነት ምክንያቱም ሐሳቤን ለመረዳት ብለ ተጨንቀ ሳምንቱ ሙሉ ተጨንቀ እንዴት ነው ሳምንቱ እንዴት ነው ያልክ እየደወልክ እየጠየከኝ ነውና እኔ ያህል እንዳስጨነቁ እውነት አላወኩም በተረፈ ደግሞ እንግዲህ አመስግኛቸዋለሁ የዩቲዩብ ቤተሰቦቼ ደግሞ እንዲያውም ሆኖ ወላጅ ማለት የቤተሰቦቼም ተጨንቀዋልና ምን ገጥሞሽ ነው ቅር የተሰኘሹ ምናምን ብለው ብዙ ሰዎች ደውለው ጠይቀውኛልና ጠቅለል አድርጌ ለማውራት ያክል ያው ቅር የተሰኘሁት በአንድ ሰው ነው በተረፈ ደግሞ ብዙ ሰው ሊያስከፋ ይችላል ብዙ ሰው ተጨነቀ አይደለ አዎ ሰው ነው ስትትንሽ ሰው ነው ስትትንሽ አይ ዶንት ኖ ኦኬ ለመካከለሽ ልግባና መጀመሪያ ደረጃ እንደውነት ለመናገር ቤተሰቦቻችን የሚጽፉት ኮሜንት ዋው በጣም ያስደስታል እውነት ለመናገር እጅግ በጣም ውብ ሰዎች አሉ በመድራችን ላይ መልካም ሰዎች በጣም ብዙዎች ናቸውና እግዚአብሔር በእውነት ያከብራችሁ እግዚአብሔር ይስጣችሁ ባላችሁበት ሁሉ እግዚአብሔር ይጠብቃችሁ የሰውነን ተስፋ እንደዚህ ማጉላት ሰዎችን እንደዚህ ጥሩ ማበርታት
እውነት ትልቁ የጽድቅ መንገድ ነውና ስለ እውነት በየትም ዓለም ስንሄድ ይከብደናል። ስለዚህ አይዞሽ ገና አዲስ ስለሆንሽ ነው እያሉ የሚጽፉ የሚያበረቱ ቤተሰቦቻችን ክበሩልን። በእውነት በያላችሁበት ተባረኩ። በቃ ውድድ ማድረጋችሁ የእውነት በጣም የእውነት እኔ ስለ ካሜራ አይደለም በእውነት እንዴ የእውነት ስለ ካሜራ ብዬ አይደለም ነው። ጥሩ ሰዎች በጣም ጥሩ ሰዎች አሉ፣ መልካም ሰዎች፣ ቅን ሰዎች እና ክበሩልን። እወዳችኋለሁ፣ አከብራችኋለሁ የእውነት ከምንም በላይ። እኔ ሀሳብ መግለጽ ብዙም ነኝና ግን አንተ ገልጸኸዋል ከሚገባው በላይ። በጣም ነው ማመሰግናችሁ እውነት። አዲስ ሲኮን እንደዚህ ነው ሰላምዬ አይዞሽ ትንሽ ይከብዳል ስትለምጂው ምናምን እያሉ ብዙ ኮሜንት ይጽፋሉና በጣም ነው ማመሰግነው። እኔ እንደ ሀገር አይደለም የተከፋሁት በሀገር ምናምን ሆኖ ሳይሆን በእውነት በሁሉ ነገር ደስተኛ ነኝ። እግዚአብሔር ይመስገን ምንም የጎደለኝ ነገር የለም። ብዙ ነገር የሚያስከፋኝ ልጅ አይደለሁም እና ብቻ ቅር የተሰኘሁት እንደጠበቅኩት ያላገኘሁት በሆነ ሰው ብቻ ነው። ለዛ ነው እና ደግሞ መናገር ስላለብኝ ነውና አይ እስቲ ወደ ገደለው እንዲያው አትጨናነቂ፣ ዝም ብለሽ ወደ ገደለው ግቢና ምን ማለት ነው የሆነ ሰው ቅሬና ከሀገር መግባት ጋር ተነስቶ እንደጠበቅኩት አላገኘሁትም ስትይ እኔ የገባኝ ነገር ቢኖር ምንድነው ሀገሩ ጋር ባህሉ የኛ ሁኔታው ከልጆች አንስቶ ከቋቋ አንስቶ ያለው ሁኔታ ነበር የጠበቅኩት። ምን ማለት ነው አንድ ሰው ላይ ነው ስትይ ግልጽ አይሆንና ምንም ሳትጨናነቂ ተናገሪው። እሺ ማለት እኔ እንጃ ማውራት አለብኝ የለብኝም የሚለው ከራሴ ጋር የተማገት ስለነበር ነውና ስለ ሀገሩ ደግሞ ያው ባለቤቴ ያለውን ነገር ቀደም ብሎም ስለሚያሳውቀኝ ምንም አዲስ ነገር የለውም። በጣም ደስ ብሎኛል። በሁሉም ነገር በጣም ደስተኛ ነኝ። ግን እንደጠበቅኩት ያላገኘሁት በሆነ ሰው ነው። በነገራችን ላይ ይሄን ነገር ካሳዬ ኖራ ባወራው ደስ ይለኛል። ስለዚህ እሷ ብትገኝ መካከላችን አብረን ብናወራ ደስ ይለኛል። ምንድነው እስኪ መጀመሪያ ገለጻ አድርጊልኝና እስኪ ሽን ጥራትና ችግር የለውም። እሷ ብትመጣ ደስ ይለኛል። ቅድሚያ እንዳወራው እንዲመቸኝ ማለት ነው። ምን ችግር አለ? መጀመሪያ ቤተሰቦቻችን ሰላም እንበላለን። እሺ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። አውቃለሁ ጠፍቻለሁ፣ ግን ያው ከስራ ጋር ልመቻችልኝ እያለ ስለሆነ ነው። በጣም ይቅርታ። እሺ ጥሩ ዋ ለማንኛውም አሁን እንግዲህ እህታችን ካሳዬ መምጣት አለባትኝ፣ ቅሬናዬን ከካሳዬ ፊት ማውራት አለብኝ እያለች ነው። ሀሳቧን ትግለጽ። ሀሳቧን ከገለጸች በኋላ መናገር ካለብሽ መናገር፣ በመደማመጥ ነገሮችን እንድንፈታቸው በመደማመጥ አንዱ ተናግሮ ሳይጨርስ አንዱ እንዳይናገር አደራ ማለትን ከዚህ እንትላለሁ። ችግር ያለ ካለ ችግሩን ቀስ ብለን እንፈታለን። እባካችሁ ቀጥሉ። እሺ ያው እንግዲህ ድምጽ ከፍ አድርገሽ ነገር እንቅርታ ትንሽ ስለረበሸኝ ነውና ማለት እሷ ማለት ከዚህ በኋላ እንደ እህት ናት አይደል? ነገሮችን እኔ ከጀርባ እንደ ታሳውን እህት ናት። አዎ እህት ናት እንጂ ከእህትም በላይ ማለት ምክንያቱም ቤተሰቦችን እዛ ጥዬ ነው የመጣሁት። ከቤተሰብ በላይ ናችሁ ለኔ እና ከጀርባ ማውራት አልፈልግም። እንደ ሀሚት እንዲሆንም አልፈልግም። ነገሮችን ፍለፊት አውርቼ መፍታት ስለምፈልግ ነውና እንደጠበቅኩት ያላገኘሁት ያው ካሳዬ ነው። ምን ማለት ነው እንደጠበቅኩት ያላገኘሁት ማለት? እኔ በቃ ምን ልበልሽ ምንድነው የሁለት ዓለም ሰው ነው የሆነችብኝ ማለት ነው። እንትን ስልክ ላይ ሌላ ሰው እዚህ በአካል ደግሞ ሌላ ሰው ነው
በጣም በቃ እንዴ እኔ ራሱ ግራ ገባኝ። አይ ማለት ከምር እሱ ሳይሆን እኔ እንደ ቀልድ ሳይሆን እውነቴን ነው። ምን ብዬ መናገር እንዳለብኝ ስለማላቅ ነውና እዛ በስልክ ሳወራት በጣም በቃ የኔን መምጣት የጓጓች በጣም ዝግጁ ሆና በቃ የምትጠብቀኝ ይመስለኝ ነበርና በቃ ስመጣ ያየሁት ፊት ግን እንደዛ አይደለም። በጣም ነው የደነገጥኩት ከምር እና እንዴት እንደምልህ አላቅም። በጣም ነው የከፋኝ። ሰው እህቴ ትሆናለች ብዬ ያሰብኩት እሷን ነውና በቃ ሳገኛት በጣም ነው የደነገጥኩት። ጥሩ ፊት አላሳየችኝ። ግራ እያጋባሽ ነው። ምን እያልሽ ነው? አይ ማለት እኔ ካሳይ በእውነት እህቴ ነሽ፣ በጣም ነው የምወድሽ። አሁንም ቢሆን እንድታሻሽዩ የምፈልገው ነገር ስላለ ነው በግልጽ እየተናገርኩ ያለሁትና ያየሁት ፊት በጣም በቃ ከባድ ነው። ምን ልበል አሽቼ ሌላው ቢቀር እኔ የመጣው ቀን በእውነት ነው። አዎ ችግሩን ንገረኝ፣ ግራ ገባኝና ችግሩ ምንድነው? ከምር እዚህ ያው ታውቃለህ የመጣው ሰዓት 2 ሳምንት ምናምን ያህል አብሬያችሁ ነበር አይደል? ያን ሰዓትም ቅሬታዬን ምናምን አልነገርኩም፣ ዝም ነው ያልኩት። ግን በዛ በአንድ ሳምንት ከምናምን ቀን በጣም የጭንቅ ቀን ነበር ያሳለፍኩት። ምክንያቱም አንድ ቀን ፊቷ እንትን ብሎብኝ አያውቅም ማለት በራ ብላ አታውቅምና ትኮሳተርብኛለች። ኢቭን ስራ ሄዳ በቃ ቀኑን ሙሉ እኔ ብቻዬን በቃ ማለት ቢያንስ ለኔ ብላ ምን አለ ለአንድ ሳምንት ያህል ፍቃድ እንኳን ብትጠይቅ ማለት ነው። እንግዳ ነኝ እፈራለሁ። በዛ ላይ ደግሞ ምንም በቃ ምቾት እየተሰማኝ አይደለም። ግልጽ መናገር እኔ ደግሞ ምቾት ምፈል ማለት ትንሽ ነገር ይበቃኛል። ይቅርታ ከዚህ ጋር ላስቆምሽ ነው። አሁን ላስቆምሽ ይገደዳል። ይቅርታ ትቡ ያልነበረ ነገር እያወራሽ ነው ሲጀመር። ሲቀጥል እስራኤል ሀገር ውስጥ ስትኖሪ ስራ ካልሰራሽ ምክንያት አልባ ከሆነ እረፍት መውሰድ አትችይም። እና እንደ ቤትሽ እንድታዩ ደግሞ ነግሬሻለሁ። እኔ ምን ላይ ነፍቴ ያልተለቀቀልሽ እንዴ? እኔ ማለት ይሄን አሁን ራሱ ሳወራ ያየኸኝ ነው የተሳቀቅኩ ነውና ማለት እንደሞነ እንዴ ለምንድን ነው የምትሳቀቂው? ሲጀመር መናገርሽ በጣም ወድጄዋለሁ። እጅግ በጣም ደስ ይላል። እርግጠኛ ነኝ ግልጽ ስለሆነ ሁሉም ግልጽነትሽን በጣም ቆንጆ ነው። እሺ ግልጽነቷ ስራ እንድፈታ ድግስ ነው። አንቺ ሲጀመር አንቺ ለምንድን ነው ከየት የመጣ ባህሪ ነው? ያቺ ካሳየት ዳ ነው። አንቺ ምን አኮሳተረሽስ? ወይም ደግሞ ደክሞሽም ደግሞ ከስራ ደክሞሽም ከሆነ ደግሞ አለ አይደል የስራ ድካም ሌላ ነው። ሰዓትና ጊዜ ያለው ያን ተጠመሽ ለምን እሷንነን ትሪታ እንዳላደረግሽ? ይኸውልህ እኔ ቆይ ሲጀመር የቻልኩትን አድርጌያለሁ አይደለ? አንተም አይተሃል። እኔ እንደዚህ ነው የምታውቀኝ? ንገረኝ። አንተም እኮ እየተደረብክ ነው መሰለኝ። እንደዚህ ነው የምታውቀኝ? እኔ የቻልኩትን አድርጌያለሁ አይደለ? ይሄ ይቅርታ ምናምን ሳይሆን እኔ እንደዚህ አይደለሁም። ይሄ አይደለም ተፈጥሮዬ። ሲጀመር ማንኛውንም ሰው ሲመጣ በደስታ በፍቅር ነው እንጂ የምቀበለው አንቺ እንደምትይው አይደለም። አንቺ በምን እንዳሰብሽው አላውቅም። ይቅርታና ግን እኔ እንደዚህ አይነት ሰው አይደለሁም እንድታውቂው ያህል። ሲቀጥል ደግሞ የቻልኩትን አድርጌልሻለሁ። ስራ ፈተሽ ወይ ለማለት ደግሞ ምክንያት ያስፈልገኛል ስራ ለመፍታት። ሲቀጥል አስቻለውም ነበረ ከቤት ቤቱም እንደ ቤት ሽዩ ብዬ ሁሉ ነገር አሳይችሽ ነው የሄድኩኝ። አንቺ ለመስራት ካልፈለግሽ እኔ ምን ማድረግ እችላለሁ? ቆይ ንገሪኝ። እና ታዲያ ምን ላይ ነው ጥፋቴ ነው? ብቻ ይጨንቃል። እኔ አይ አስቻለው አንተም እንትን አትበል እንጂ አይደለም። አይ ላንቺ ብዬ የምገባው ነገር ነው ሳይሆን እንዳጠቃላይ ግን ምንድነው እሱ የነበረው ሁኔታ? ለምንድነው አንቺ ስትሬት አላደረግሻቴ ነው? ለምሳሌ እህትሽ ብትወቅስሽ ግን ደግሞ ባልሆነ ነገር አይደለም። የምትወቅሰኝ ባልሆነ ነገር ተፈጥሮ ባልሆነ ነገር አይደለም። አሁን በጣም እየተቀየምኩ ነው። እኔም ራሱ በጣም እየተሰማኝ ነው። ታውቂያለሽ እኔ እንደ እህቴ ነበረ የተቀበልኩሽም ደስ ያለኝም ቤቱ እስከሚዘጋጅ ምን እስከሚል ጊዜ ፈጃም ብዬ ምንም ነገር እንዳትሰቀቂ ነበር እንዲያውም ጥረት እያደረኩ የነበረው። አንቺ ግን በተቃራኒ ወሰድሽው። ምን እንዳደረኩሽ ራሱ አላውቅም። እና በጣም አዝናለሁ። በጣም ነው የሚያሳዝነው እንደዚህ ስለሆንሽ። እንደዚህ አልጠበቅኩሽም። እኔ ምናልባት የሀገሩ ሕዝብ ባህሪ እንደዚህ ሊሆን ይችላል። እኔ ግን
የመጣሁበት ምናምን ግን አሽቼ አሁን አንተን ለምሳሌ አንተን ብል በጣም ተጨንቀ ከእንቅልፍ ራሱ ትቡ ተጫወቺ ህፃኑ እንዴት ነው እያልክ እየጠየከኝ ነው በአቅም እንኳን በሌለ ሰዓት እንኳን ከእንቅልፍ ተነስተ ማለት ነው ማንንም እኔን እንደዛ ብሎ የጠየቀኝ የለም እንዴ ይኸውልሽ የጥሩነት ውጤቱ ከሆነ በጣም ከስራ መጣ ምሳ እንብላ አይደል ምናምን ትለኛለች ብይ ማለት እንትን አይደለም እንዴ በልተሽ ጠብቂ ማለት እኮ ያባት ነው አይደል ልክ ነው ስለዚህ እኔ ማለት አታበላም ምግብ ምናምን ሳይሆን እንግድና እንዲሰማኝ ለምን ታደርገኛለች ነው እኔ እንደ እህቴ ነው በቃ ነፃነት እንዲሰማኝ ነው የምፈልገው ማለት ነው አንቺ ግን አሁንም ቢሆን የምነግርህ ግልጽ እንድንሆን ነው በቃ እኔ እንደዚህ መደባበቅ አይ ትቦይ ግልጽነት አይደለም ይኸውልሽ ችግር ቤተሰብ ጋር ችግር ለመፍጠር ካልሆነ ራስ ቻለው እንዴ ያልሆነ ነገር እየፈጠረች እያወራች ነው እንደዚህ ነው አንተን የምታውቀኝ አረ በጣም ነው የሚያስጠላው እንዴ እና አይታወቅም ምን እንደሆነች ያላቅም ነው ራሱ እንዴ ምን ማለት ነው አንቺ ያለሽ አሁን የምትለው ነገር መጀመሪያ እሷን ማለማመላል ሁለታችሁን ማምናችኋለሁ የሌለን ነገር ራስ ቻለው በጣም ነው የሚደብር እንዴ አረ ተረጋጊ ፈጥራ የማታወራ ሴት ናት የመጀመሪያ እና እኔ ላይ ፈጥሬ የማወራው ማለት ነው አይ እኔ የምታውቀኝ እንደዚህ ነው እኔ እንደዛ ነው እና ለምን ይጣሉ አይደለም ካሳይ እኔ ፈጥራ ታወራለሽ ይያልኳል ለምሳሌ ማታወራ ልጠኛኝ አንቺም ደግሞ ይሄን ታረጋለሽ ብዬ አላ አንቺ እንደዚህ ያልሽ እንዴት ነው እንዳንነጋገር የምትጠብቂው ማለት እናንተ እንድትጣሉ ሳይሆን በግልጽ ነገሩን እንድታወራለሽ እኔ እንደዚህ አይነት ሰው አይደለም እኮ እኔ በጣም የምወድሽ እህቴ ነኝ እና ስለዚህ ትወጂኛለሽ አየው እኮ የምር እኔ ካሳይ እውነት መደባበቅ እንትን እውነቴን ነው ምን ማለት ነው አይባልም ያልሆነ ነገር እኮ እያወራች ያለችው አስቻለው እና ምንድነው ታዲያ ስሜቷን መናገሩ ምንድነው ስሜቷ ትክክል አይደለም እንደዚህ ነው የምታውቀኝ እንዴ የቻልኩት እንዲያውም ከስራ መልስ የሚያስፈልገውን ሁሉ እያሟላው ነው የነበረ ቡና ሁሉ አፍልቼ እንዲያውም ደውዬ ራሱ ምግብ ነው በልምላትኝ እንዳይደብርሽ ተጫዎች እያልኳት ነው የነበረ ህፃኑ ራሱ እንትን እንዳይለው ፊት ምንድነው ይሄ ነው ተፈጥሮ የምን ነፍት አለኝ ስከፋይታ ታውቃለህ እንደዛማ አይደለም አይ እንዴ አይ እንግዳ ሆነሽ ስትሄጂ ከሰው ቤት እንዴት ሆነሽ መቀመጥ እንዳለ እሺ እኔ እንግዳ ሲመጣ እንደዚህ ነው የምታውቀኝ እያልኩ ነው አንተን እየጠየቅኩ ነው እንደዚህ ነው የምታውቀኝ ዛሬ ወይም ትናንትና ለምተጋባ ነው አይደለም እኔ እንደዚህ ነው የምታውቀኝ እንግዳ ሲመጣ ያለሽ ነገር ካለ እውነት እንዴ ኧረ በስመ አብ በይ አንቺ ቅር ያለሽ ካለ ነገሩ እየተናገርሽው ነው እኔ ይቅርታ አድርጊልኝና ከአሁን በኋላ ራሱ እንደዚህ ነገር አልፈልግም ታውቂያለሽ እኔ ጅልነቴ ነው እንደዚህ እየደወልኩ እንዲያርጊ ሰላምልሽ ነው እንዴ ሰላማግዝ ይሄ ነው የሚገባኝ እኔ እንትና አረዳሽኝም አይደለም ግን ፊትሽ አንድ ቀን ለኔ በርቶት ምን አልበራም ይሄን አርጊ ይሄን በይ እንደዚህ በይ እያልኩ እያስረዳሁሽ ነው የቻልኩትን እያደረኩ ነው አይደለም እንደዛ ሳይሆን እኮ ማለት ያለብሽ ይሄን እኮ እና ምን ድላት ነው የምትጠብቀው አንተ ተሳተረሽ ነው ማች ተሳተርኩ እንዴ የእንግድነት ስሜት እያሰማች ነው እያለች ምን አደረኩ የእንግድነት ስሜት እንዲሰማ እንደዚህ አይደለም እና ለምን እየሆንክ ነው አንተ ራሱ አራኔ እናንተ እና ያነድልከኝ ነው አንተም እኮ ስለ ስርዓት እያስክ አይደለም ቆይ መጀመሪያ መጮህ አያዋጣም ካሳይ እሱ ሊረዳን እየሞከረ ይከታ እየጮህ አይደለም ግን ደግሞ እያስረዳው አንተም እኮ ወደሷ ጎን እየሄድክ ነው የኔ ተፈጥሮ እንደዚህ ነው የምታውቀኝ እንደዚህ ነው አይደለም አንቺንነንም እሷንንም ለመረዳት እየሞከርኩ ነው አይ አስቻለው እሷን እየተረዳት ነው እኔን ግን እየተረዳይ ስላልሆነ በጣም አዝናለሁ እኔ አንተ እንደዚህ አይደለም የምጠብቅህ ሁለታችሁንም እረዳችኋለሁ አይ ችግሮችን ለመፍታት እንድትቀር ኧረ ተው በእናትህ እየቀለዳችሁ ከሆነ እየቀለድን ነው በሉ ካልሆነ ምንድነው ይሄ ሁሉ እንትን የምትሉት ምን ቀልዳለሁ እና ለምን አቆይ ታዲያ እኔ ይሄ አይደለም አንተስ እያየኸኝ አይደለ እንደ የቻልኩትን እያደረኩ ነው ከዚህ የበለጠ ምን እንዳደርግልህ ፈልገህ ነበረ ምን አደረግሽ ምን አላደረኩት አለ ምንም ያደረግሽ የለም መጀመሪያ ያደረግሽ እሺ አላደረኩም በቃ እና ምንድነው የተለየ ነገር ያደረግሽ የለም ግን ምን ላድርግ የተለየ ነገር ምን እንዳደርግ ነው ግን የእንግዲህ ስሜት እንዲሰማት አድርገሽኛል እያለች ነው በዛ ላይ የምታሳየኝ ፊት መልካም አይደለም እያለች ነው እኮ ተረጋጊ መጀመሪያ ተረጋጊ በጣም እያናደዳችሁኝ ነው እንዴ እኔ እኮ ባህሪ ነገር ማለት እኔ ትንሽ ነገር ይከፋኛል ነው እያልኩ ያለሁት እኔ እንደዚህ የሚያጋጫችሁ ነገር መሆኑን ባክ አላወራውም ነበር ግን እኔ አፍቼ ግልጽ ባህሪ ስለሆነ ነው መናገርሽ በጣም ቆንጆ ነው ምርጥ ነው አያሳስብ አሁን ወደፊቱ
እንዴት እናድርገው አሁን? ኧረ ወደዛ ምንም ወደፊት የለም እንዴ ትቀልዳለህ? ምን ማለት ነው? እና ያልሆነ ነገር እያወራች እኮ ነው ያለችው። እኔ ያልሆነ ነገር አላወራሁም። እና ምንድን ነው የሆነው? ፊትሽ እየተቋጠረ ነው። እኔ ተፈጥሮ ምን እንዲያውም ፊት የተቋጥሮ አያውቅም። ከተፈጥሮ የራሱ ብቆጣ ራሱ ስቃለሁ። ለምንድን ነው ይቅርታ የምጠይቀው ያላደረኩትን? አይ እኔ ይቅርታ እንድትጠይቀኝ አይደለም አስቼ። ኧረ በፍጹም የምር እንደዛ ሳይሆን እኔ ባህሪዋን እንድታሻሽል ካጠፋው ይቅርታ ጠይቃለሁ በጥፋቴ። ግን እኮ አስቻለው እኮ አላጠፋሁም እያልኩ ነው። ምንም አላደረኩም። ከመሰላት ደግሞ የራሷ ችግር ነው። እኔ ካሳይ እንደዛ ልል አይደለም። እኔ ደግሞ እንድትናደጅም ሳይሆን ፊት ለፊት እና ታዲያ ምን እንዲሆን እየጠበቅን አስቻለው? አልገባኝም። አይባልም እንደዛ አይባልም። መጀመሪያ ተረጋጊ። መጀመሪያ መረጋጋት አለ። እንድትናደጅም አይደለም። እኔ ፊት ለፊት ግልጽ የሆንኩ መስሎኝ ነበር፣ ግን እኔ ሌላ አቅጣጫ ይዛል ብዬ አላሰብኩም። ይኸውልሽ ይቅርታ እንደዚህ ለተፈጠረ እንደዚህ ላስከፋውሽ ይቅርታ። ግን ካሁን በኋላ እኔ ምግሬን እጀንም ሁሉንም ነገር እቀንሳለሁ። እንደዚህ ከሆነ የሚገባኝ እንደዚህ ከሆነ የምታስቢው በጣም ይቅርታ። ለወደፊቱ የሚቻለውን ነገር አስተካክላለሁ። ካላስተካከልኩም በጣም ይቅርታ ቅር አትሰኝ። ካሁን በኋላ ግን እንደፊቱ ለመሆን ይከብደኛል። ምክንያቱም ያልሆነ ነገር የሚያወራ ሰው በጣም የሚያናደኝ ነው የሚያል። ኧረ በስመ አብ። ለማንኛውም እሺ አሁን አስቻለው ያስቀየምኳት ነገር ካለ ካንተ ፊት ይቅርታ ጠይቃታለሁ። ግን ጥሩ መስራት እንደዚህ የሚያደርግ ከሆነ ችግር የለም። ካሁን በኋላ እንደ ለናት ለቀቀኝ እንደ እንደዛ አይደለም። ቆይ ምን ነው የምፈልገው? ፍራንክ ኧረ እንደዚህ ፍራንክ ነገር የለም። ፕራንክ ነው። ምንድነው ፕራንክ? ኧረ ወደዛ እንደዚህ አይነት ፕራንክ አይቻልም። ነገር ይረዳሽ። ነይ ኧረ እንደዚህ